በሀገራችን ከአራት ሰዎች አንዱ ከፍተኛ ደም ግፊት አለበት። ግን ደግሞ አብዛኛው ሰው ያንን ልኬት ስለማያደርግ ምን እንደሆነ ያም ህመም እንዳለ እንደሌለ አያውቀው። ሜይ 17 በየዓመቱ የሚከበር የዓለም አቀፍ የከፍተኛ ደም ግፊት ቀን ሲሆን በዚህ ቀን ሁሉም ሰው ስለ ከፍተኛ ደም ግፊት መረጃ ግንዛቤ እንዲያገኝ የሚደረግበት ቀን ነው። ከፍተኛ ደም ግፊት የምንለው ሳይለንት ኪለር ብለን የምንጠራው የኩላሊት ጉዳት፣ የልብ ጉዳት፣ ደም ስሮችና ጭንቅላት አካባቢ ያሉ ደም ስሮችን በዋነኝነት በማጥቃት አይንን ጨምሮ ጉዳት ስለሚያደርስ እስከ ሞት ድረስ ሊያደርስ የሚችል በሽታ ስለሆነ ነው። እዚህ ይህንን በቀላሉ በአቅራቢያችን በሚገኝ ማንኛውም የጤና ተቋም በመሄድ ግፊታችን በመለካት ያለንበትን ሁኔታ ማወቅ እንችላለን። ለዚህ አንጋላጭ ናቸው ተብለው የሚጠቀሱ ነገሮች ጨው የበዛበት ምግብ አብዝቶ መመገብ፣ እንቅስቃሴ መቀነስ፣ ስትረስ፣ ማጨስ፣ እነዚህ ነገሮች ናቸው። ስለዚህ እነዚህን በማስወገድ ከፍተኛ ደም ግፊትን መከላከል እንችላለን። መከላከል እንኳን ባንችል በየጊዜው ተለክተን ራሳችንን የምናውቅ ከሆነ ለሕክምናው ቅርብ እንሆናለን። ታክሞ ጉዳት ሳያደርስ እንዲያዝ ይረዳል ማለት ነው። የእኛም ክሊኒክ ኢትዮ የውስጥ ደዌ ስፔሻሊቲ ክሊኒክ ሰሚት ለስላሳ ፋብሪካ ፊት ለፊት በሚገኘው ዋሽንግተን ሰፈር መግቢያ 100 ሜትር ገባ ብሎ ከፋሲካ ሕፃናት መዋያ አጠገብ እንገኛለን። በዚህ ክሊኒክ የደም ግፊት ልኬት ከዛም ጭማሪ አስፈላጊ ምርመራዎችንና ሙሉ ሕክምና እናደርጋለን። ይጎብኙን። እናመሰግናለን።